አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቤተሰብ እንዴት ናችሁ? አላችሁልኝ? የዩቲዩብ ቤተሰቦቼ አላችሁልኝ? እየበረታችሁ ነው? እንዴት ናችሁ? በተረፈ አገራችንም ሰላም አላህ አድርግልን። ዙሮ መግቢያችን እኔ የምላችሁ ትላንትና በለቀኩት ቪዲዮ ያው መለመን አይሰለችሽም ወይ አላችሁኝ። አዎ አይሰለችኝም። ምን ሰለችኛል? ያለሁት እኮ ሰራተኝነት ነው ያለሁት። ከሱ አውጡኝ አልኳችሁ። አሁንም አውጡኝ። ቪዲዮውን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉልኝ። አሁንም ለሁሉም ለሚመለከተው አካል ለሁሉም አድርሱልኝ። በቃ እኔም ያምርብኛል እንደናንተ እኔም ለብሼ አግጬ መኖር ያምርብኛል። እንዴት እንደዚህ ሆነሽ እንዴት ቪዲዮ ትሰሪያለሽ አታፍሪም ወይ ስላላችሁ ማለት ነው እንዴ? እኔ በራስነቴ ያፍራለሁ እንዴ? አላፍርም። ምን አሳፈረኝ? የሚያሳፍረው ምን እንደሆነ ታውቃላችሁ? ስርቆት ብቻ ነው የሚያሳፍረው። የሰው ልጅ የሚያሳፍረው ስርቆት ብቻ ነው። እና ቻፕስቲክ እና ኩልክ ተቀብቼ ካልመጣሁኝ ያሳፍራል? አያሳፍረኝም። እኔ በእኔ በኩል አላፍርም። ገብታችኋል አይደል? እና አሁንም ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ አበረታቱ። በቃ እኔም ከመዳም ኩሽና መውጣት አለብኝ። አስወጡን ከመዳም ኩሽና። በቃ እኔ እንጃ በምትችሉትን ሁሉም ነገር አድርጉልኝ። እንዴ ስለፈልፍ እንደዚህ ሆኜ ስመጣ ደስተኛ በደስተኛ ነኝ ያለው ነው የሚመስላችሁ? የውስጤን እኔው ራሴ ነኝ የማውቀው። ገባችሁ አይደል? ሁሉም ልብስ ለብሶ ስቆ በቪዲዮ እንደዚህ መጥቶ ሲናገራችሁ ሁሉም ደስተኛ ነው ትላላችሁ። ወስሉቆ ተከፍቶ ቢታየ ሁሉም የቆሰለ ነው። ሁሉም ቁስል አለበት። ቁስል የነካውም የለም። ስለዚህ አበረታቱኝ። በዛ ቁስል አንደኛው እኔ ነኝ። ገባችሁ አይደል? ሰብስክራይብ ስታደርጉ የሚጠቅመኝ ለኔ ነው። እናንተ ደግሞ አትጎድሙም፣ ምንም አትሆኑም። አበረታቱ። የተወዙኛላችሁ ወይም አይ አሞኛል ወይም አስክሬም ሬሳ አገር አግቡ ስትባሉ ሩጫችሁ ፈተና ነው። አሁን በአካል እያለው ድረሱልኝ፣ አበረታቱ። በቃ